ወይ ደግሞ ይሄኛውን አንዱን ላሳይ እችላለሁ። ቅዱስ ዮሐንስ አፈወርቅ አሁን አንዱ ንስሐ ገብቶ ነው ብሎ የተናገረው። መቼ አለ? አንዱ ንስሐ የገባው እኮ ሁለቱም ተሳድቦ አንዱ ንስሐ የገባው ተአምራትን ሲያይ ነው። መሬት ስትንቀጠቀጥ፣ መጋረጃው ሲቀደድ፣ ፀሐዩ ሲጨልም አየና ይሄማ ከባድ ሰው ቢሆኑ ብሎ ንስሐ ገባ ብሎ ነው ያብራራው። ነገር ግን አይደለም ነው። እንዴት ነው የምናውቀው እንደዛ እንዳልሆነ? ያንተ ማብራሪያ፣ የቅዱስ ዮሐንስ አፈወርቅ ማብራሪያ ልክ አይደለም። ምክንያቱም ይሄ ሰው ንስሐ የገባው ወይ ደግሞ አንተ እንዳልከው ስድብን መሳደብ እንትን የተወው እንግዲህ በእናንተ ንግግር መሰረት ተአምራት ሲፈጠር ነው። ደነገጠ በቃ ያንን ነገር ሲያይ፣ ከዛ ስድቡን አፉን ምላሱን ሰበሰበ ነው ያላችሁት አይደለም። ከዛ በፊትም ምንም ነገር ሳይፈጠር በፊትም ሰውየው ተሳዳቢ አልነበረም። ምንድን ነው እንዴት ነው የምናውቀው የሚለውን ይኸውልህ ላሳይ። ከተሰቀሉ ከክፉ አድራጊዎቹ አንዱ አንተስ ክርስቶስ አይደለህምን? ራስንም እኛንም አድን ብሎ ሰደበው ይላል። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራው ምን አለ? ጭራሽ በዚህ ሰዓት እግዚአብሔርን የሚፈራ ሰው ነበረ። እግዚአብሔርን አትፈራው ምን አለ? እግዚአብሔርን ይፈራል ሰውየው። አንደኛው ይሄኛው ማለት ነው። ከዛ ስላደረግነው ነገር የሚገባንን እንቀበላለን፣ በእኛ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። እስቲ ይሄ ሰውዬ ገሳጭ ነው፣ ተሳዳቢ አይደለም። ከዛስ ኢየሱስም ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። ኢየሱስም እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። 4 ነጥብ። ከዛስ ተአምራቱ ተፈጠረ። ምን 6 ሰዓትም ያህል ነበረ፣ ጨለማም እስከ 9 ሰዓት በምድር ሁሉ ነበረ። ፀሐይም ጠለቀች፣ ምድርም ተንቀጠቀጠ፣ መጋረጃውም ተሰነጠቀ ይላል። ከዚህ በኋላ ማለት ነው ተአምራቱን ካያ በኋላ ነው ንስሐ የገባው የሚለው ያስኬድ አይደለም። ከዚህ በኋላ ተአምር በኋላ ቢሆን ኖሮ ንስሐ የገባው እውነትም ምድር መንቀጥቀጧን ፀሐይ መጨለሟን አይቶ ይሄ ሰው ከባድ ሰው ነው ምናምን ብሎ ስድቡን ያቆም ነበረ ነው። ነገር ግን ይሄ ሰው ተአምራት ሳይፈጠር በፊትም ምድር ሳትንቀጠቀጥ ፀሐይ ሳይጨልም በፊትም ገሰጸው። እንዴት ትሳደባለህ ብሎ ገላጋይ ነበረ እንጂ ተሳዳቢ አልነበረም። ስለዚህ ይሄ ምላሻችሁ የሚያስኬድ አይደለም። በዚህ ዙሪያ ያለው የቤተክርስቲያን አባቶች እነ ጄሮምን ጽሁፋቸውን ብናነብ፣ እነ አውግስቲን ኦፍ ሂፖ የአፍሪካ እነዚህንም ብናነበው ምንም ትርጉም የሚሰጥ ነገር አይደለም የጻፉ። ኤግዛክትሊ እኔ ትርጉም እንደሚሰጥ ልንገርክ። አሁን ማለት ኮንቴክስቱ እየተወሰደው አሁን ያልከው ትክክል ነው። ሙሉ ማለት ያነበብክልኝ ምንም ቃሉን አላዛነፍክም። ያው እያሳየኝ ነው እያነበብከው ያለው። ግን ሽፍቶች ናቸው። አጠቃላይ በወንበዴዎች መካከል ተቆጠረ የሚለው ትንቢት ይፈጸም ዘንድ በሽፍቶች መካከል እንደተሰቀለ ያው ኢሳያስ በትንቢቱ ገልጾታል 53 ላይ እና ወንበዴዎች ናቸው። በዛን ጊዜ እኮ ነው ኮንቴክስቱ ነው የምነግርህ። በዛን ጊዜ በበርባን ፈንታ ነው ኢየሱስ ክርስቶስ የገባው። ቅድምም ኮንቴክስቱና ሂስትሪውን አምጥቼልህ ነበረ። በርባን የሚባለው ደግሞ የሽፍቶች አለቃ ነው። እነዚህ ሽፍቶች ባይ ዲፎልት ምንድን ናቸው? በአይሁዶች ቅጣት በአይሁዶች ዘንድ ይሰቀሉ ይገባቸዋል። ምክንያቱም ሌቦችና ቀማኞችና ነፍሰ ገዳዮች ናቸው፣ ወረበላዎች ናቸው። ያ ማለት ስለያደረግነው የሚገባንን እንቀበላለንና ብሎታል። ራሱ ያደረገው ነገር ምንድን ነው? መሰቀሉ እዛ በበርባን ፈንታ ኢየሱስ ክርስቶስን ማለት በርባንን ልስቀልላቸው ቢላቸው ምን ቢልላቸው አንሰማም ብለው ነው ኢየሱስን የሰቀሉት በሽፍቶቹ አለቃ እንትን ፈንታ ነው የተሰቀለው። እነዚህ የአለቃው ተባባሪዎች ናቸው። ስለዚህ እኔ ብዬ ምልክ ሰውየው በደለኛ እንደሆነ ራሱ እንኳን ይናገራል። ገሰጸው ግን ምንድን ነው? አባቶች አሁን ወደዚህ ትርጓሜ የወሰዱት መሰለ። በነገራችን ላይ የመጽሐፍ ቅዱስ ሊትራል ሚኒንጉ ሳይሆን ፓተርኑን በመረዳት ነው። ሰውየው በሞት መሀል ይገኛል። ያ ማለት ልብ በል ተሰቅሎ ነው ያለው፣ መስቀል ላይ ነው ያለው። አንድ ሰው ለምሳሌ ሆስፒታል ላይ የገባ ዘመዳችን በሞት አፋፍ ላይ የሚገኝ ዘመድ እየሞትኩኝ ነውና ውርሴ ለእንትና ማለት የእንትና ኃጢአት ምናምን የበደልኩትን እንትናን ይቅር በሉልኝ የሚልበት ሰዓት እንኳን ጣረ ሞት ላይ ሆኖ ወይም ችግር ላይ ሆኖ እንደዚህ አይነት ወሬዎችን አያወራም። ሁለተኛ ደግሞ ኃጢአት እንደሌለበት ኢየሱስ ክርስቶስ ምንድን ነው ተናገረ፣ መሰከረ ነው። ምስክርነት ነው። ወንበዴ ነበር ግን አንድ ምስክርነት ሰጠ። ለምን? ያለ በደሉ እየተሰቀለ እንደሆነ ግን ተናገረ። ንጹህ ነው አለ። ይህ ማለት አሁን ባለው ሰዓት ትክክለኛ ፍርድ እየፈረደ ነው። ሰውየው ንጹህ መሆኑን እየተናገረ ነው። ሌሎች እኮ ይሰቀል ዘንድ ይገባዋል ከበርባንም በላይ ከሽፍቶቹም አለቃ በላይ ኢየሱስ ክርስቶስ በደለኛ እንደሆነ ነው እየተናገሩ ያሉት። ስለዚህ በወንበዴዎች መሀል ወንበዴ ከነ ትርጉሙ ቀማኛ ዳንዴ እንደማለት ነው። ምንም አዲስ ነገር የለውም። ሂ ዋዝ ኤ ቲፍ፣ በቃ ሌባ ነበር። ሌባ በሌብነቱ ራሱ
ከዚህ በፊት እንደዚህ አይነት ሲቹዌሽን ላይ ተገኝቶ ማያውቅም። ማለት እኔ እስከማውቀው ድረስ ይሄ ሽፍታ ጥጦስ የሚባለው በስሙ አባቶች የሚናገሩት ጥጦስ የሚባለው ሽፍታ በሌብነቱ ተሰቅሏል። ከዚህ በፊት ሞት ተፈርዶበት ነበር ምናምን ንስሐ ገብቶ ነበር ወይም ደግሞ እግዚአብሔርን ያውቅ ነበር አይባልም። ምክንያቱም ሐዋርያቶቹ ሌሎቹ ተከታዮቹ ጥለው በሮጡ ጊዜ መስቀል ላይ ያለ አንድ ሰው ነው። ሁለተኛ ላይ ደግሞ በህመም ላይ ያለ ሰው ነው። በዛች ህመም ሞመንት ላይ ሆኖ አንድ ምስክርነት ሰጠ ነው። እሱም ምንድን ነው? ካየው ከተአምሩም በለው ከእግዚአብሔር ከተደረገለት መገለጥም በለው ዘኦንሊ ኢየሱስ ክርስቶስ መፈራ ማለት በደል እንደሌለበት አወቀ። ሁለተኛ ደግሞ በመንግስቱ ዳግመኛ ተመልሶ በምጽአት ዱሚዴ እንደሚመጣም ተናገረ። ትንቢት እግረ መንገዱ ተናገረ። ማን ነገረው? ሽፍታ ነው፣ ሌባ ነው። ትምህርቱ ከዚህ በፊት ቁጭ ብሎ ከተማሩት ከሐዋርያቶቹ አንዱ አይደለ፣ ከእሱ ጋር ከዞሩት አሳጥማጆችም አይደለም። ይህ ሰውዬ በዛን ሞመንት ያሳየው ንግግር ራሱ ለሌሎች በመከራ ሆኖ እንኳን ራሱ ሰዎች ተስፋ የሚሆናቸው እንደሆነ የሚያሳይ ስለሆነ ነው። በዚህ ደረጃ ሰውየው ንስሐ ገብቷል ብለው የተናገሩት። በደሉን አመነ ነው ባጭሩ። በደሉ አመነ። ሽፍታ ነኛል በቃ በጌታ ፊት ለዛውም ማለት ነው። እሺ አንተ ያልክ ያለው ሁለት ፖይንቶች ነው ያነሳው። አይ ቲንክ ሶስተኛ አይደለም። የመጀመሪያው ወንበዴ ነበር አለ። ግልጽ ነው፣ ወንበዴ ነበረ። ወንበዴ መሆኑ ግን እንግዲህ በሪል ላይፉ መስቀል ላይ ከመሰቀሉ በፊት ሌባ ሊሆን ይችላል። እንግዲህ የራሱ ብዙ ኃጢአቶች አሉበት። ወንበዴ ነው፣ ይህ አያከራክረንም። ወንበዴ መሆኑ ግን እዚህ መስቀል ላይ ከወጣ በኋላ ተሳዳቢ ነው የሚለው ነገር አያመላክትም። አልነበረም፣ ተሳዳቢ አልነበረም። ኦኬ ወንበዴ ነበረ ወይ ሊሰርቅ ይችላል፣ ብዙ ሰው ሊመታ ሊደበድብ ይችላል። ይሄ የእሱ ግብር ነው፣ ስራው ነው። ይሄ ማለት ግን ኢየሱስን እዚህ መስቀል ላይ ወጥቶ ተሳድቦታል የሚለውን ነገር የሚያመላክት አይደለም። ምክንያቱም አንደኛው በስራው ወንበዴ ነው። እዚህ መስቀል ላይ ከመጣ በኋላ ግን ወይ ደግሞ እዚህ መስቀል ላይ ከተሰቀለ በኋላ አንዳች ክፉ ቃል አልወጣውም። እርሱን አንድም ክፉ ነገር አልተናገረም። ተአምራትን ካየ በኋላ ነው ንስሐ የገባው የሚለው ነገር እንደማያስኬድ ቅድም ተናግሬያለሁ። ምክንያቱም እንዲህ ያለ ንጹህ ነገር የተናገረው ኢየሱስን እኮ ንጹህ ነው ያለው። ይኸው ስላደረግነው የሚገባን እንቀበላለን፣ ስለኛ እውነተኛ ፍርድ ነው። ይህ ግን ምንም አላደረገም አለ። ቢማና ንጹህ ነው ምናምን ብሎ ተናገረ። ከዛ በፊት ነው ከምን ከተአምራቱ በፊት ተአምሩ ሳይመጣ በፊትም ይሄ የኢየሱስ ንጽህና ምናምን የእነሱን ክፋት ተናግረዋል። ቢማና አልተሳደበም። ይህ አካል ተሳዳቢ አይደለም። ከተሰቀሉት ከክፉ አድራጊዎቹ አንዱ አንተስ ክርስቶስ አይደለህምን? ራስንም እኛንም አድን ብሎ ሰደበው ይላል። ይሄኛው ነው የሰደበው። ይሄኛው ደግሞ ተሳዳቢውን ገሰጸው። ጭራሽ እኮ እንዴት ትሳደባለህ አለው። እንዴት አንተ ትሳደባለህ ብሎ ይሄኛውን እየገሰጸው ነው። ያ ከሆነ የኔ ጥያቄ አሁን እዚህ ጋር ማቴዎስ ሲመጣ ነው። ማቴዎስ 27 ላይ እንዲሁም ከእርሱ ጋር የተሰቀሉት ወንበዴዎች ይሰድቡት ነበር አለ። የተሰቀሉት ሁለቱም ተሳዳቢ ናቸው እያለ ነው አይደል? ይሄኛውም አይ ሁለቱም የሆኑ ሶስቱም እየተናገረ አይደለም። ልልህ የፈለግኩት እዚህ ጋር ኮንቴክስት ነው። ለምን በላይ እንደዚህ ይላል። እንዲሁም ከእርሱ ጋር የተሰቀሉት ወንበዴዎች ይሰድቡት ነበር አለ። ስንት ነበር የተሰቀሉት? ሁለት ናቸው እኮ። ሁለትማ ሉቃስ ነገረን። እሺ ሁለቱም ይሳደቡ ነበር አልነበረም? አኮርዲንግ ቱ አልነበረም። በሉቃስ እንደነገረን አንዱ እንደሚሳደብና አንዱ እንዳልተሳደበ ሉቃስን ተው። ማቴዎስ እንደነገረው ማቴዎስማ ስለ ሁለትም ሶስትም መሆናቸው አይናገርም። ለዛ እኮ ነው እሱ ጋር በአጠገቡና አጠገቡ የነበሩት ሁለቱ ተሳዳቢ ናቸው እያለ ነው አይደለም? እኮ ነገርኩህ እኮ ማቴዎስ እያለ ያለው ኢንክሉዲንግ ወንበዴዎች ለማለት ተፈልጎ ነው እንጂ የወንበዴዎቹ ሁኔታ ምንነት እያወራ አይደለም። ሉቃስ ነው ከእርሱ ጋር የተሰቀሉት ሲባል ማቴዎስ እንደዚህ አለ። ከእንደገና ላንብብልህ። እንዲሁም ከእርሱ ጋር የተሰቀሉት ወንበዴዎች ይሰድቡት ነበር አለ። ከእርሱ ጋር የተሰቀሉት ወንበዴዎች እነዚህ ሁለቱ አይደሉ? እነዚህ ሁለቱ አይደሉ? ወንበዴው እኮ ይሰድበው ነበር እኮ። ይሄ እኮ ይባላል እኮ ነው። ሁለቱ ናቸው አይደሉም? ከእርሱ ጋር የተሰቀሉት ኤግዛክትሊ ሁለት ናቸው፣ በግራና በቀኝ። በግራና በቀኝ ሁለቱም ወንበዴዎች ይሰድቡት ነበር አለ። እነዚህ ሁለቱ ወንበዴዎች እየሰደቡት ነው አይደለም? ሁለቱም ወንበዴዎች እየሰደቡት አይደለም። ምክንያቱም ይህንን ያስረዳ አንዱ ዋን ኦፍ ዘም እያለ ሉቃስ ነው። ይኸው እንዲሁም ከእርሱ ጋር የተሰቀሉት ወንበዴዎች ይሰድቡት ነበር አለ። ሁለቱም ተሳዳቢ ናቸው እያለ ነው አይደለም? አይደለም። አሁን ልብ ብለህ አሁን ለመተርጎም የፈለክበት ማለት እኔ ማለት እንዲህ ለማለት ፈልጎ ነው ብዬ እኔ እንዲያጃላደርግ እንደዚህ ላለሽ ኮንቴክስቱ ግልጽ ነው። ይቅርታ አድርግልኝና እንደዚህ ያው እንዲሁም ከእርሱ ጋር የተሰቀሉት ወንበዴዎች ይሰድቡት ነበረ። እነዚህ ሁለቱ ይሰድቡት ነበር እያለ አይደለም? ወንበዴዎች ይሰድቡት ነበር። ሁለቱ
ሶስቱም አራቱም አንዱ አይታወቅም። ተሳዳቢ ናቸው አይደለም? በማቴዎስ መሰረት በማቴዎስ መሰረት ስለ መሰደብ ነው እያወራ ያለው፣ ስለ አንዱ ስለ አይደለም። ወንበዴዎች ካለ ሁለት ነው። ይኸውልህ ወንበዴ ማለት አንድ ነው። ወንበዴዎች ማለት ከአንድ በላይ ነው። ሁለቱ ይሳደባሉ አይሳደቡ? አዎ ትክክል ነህ። ስማ እኔ አሁን ትርጉሙ እኔ የምምለው አንተ የምትለው ሱልጣኔ ማለት ነው። ትክክል ነው። ለምሳሌ አሁን በዚህ አይ ትክክል ነህ አንተ። ስማ ላስረዳ። ትክክል አይደለም፣ የኔ ትክክል ነው። ምክንያቱም የኔም ትክክል ነው። ቃሉ ልጻፍ፣ እዚህ ጋር ልጻፍ። ከእርሱ ጋር እንደው ቆይ አንድ ከእርሱ ጋር የተሰቀለው አይደለም ያለው፣ የተሰቀሉት ስንት ናቸው? የተሰቀሉት ሁለት። እሺ ይሰድቡት ነበር ይላል። ስንት ናቸው? የሚሰድቡት የነበሩትም ሌቦቹ የተሰቀሉት ስንት ናቸው? አይ እኔ ነው እኮ ሁለት እያልኩ ያለው። ማቴዎስ ሁለት ናቸው ሶስት ናቸው አላለም። ከአንድ በላይ ናቸው በማቴዎስ መሰረት። እኔማ ሁለት ናቸው እኮ ከአንድ በላይ ናቸው እኮ። ትክክል ሁለት ናቸው ነው። በቀኝና በግራ ከተባለ ሁለት ናቸው አይደለም? ይሰድቡት ነበር አለ። ተሳዳቢ ናቸው ሁለቱም። እዚህ ጋር ግን ከተሰቀሉት ክፉ አድራጊዎቹ ሁለቱ ሳይሆን አንዱ ነበር ሲሳደብ የነበረው። ወይ ሉቃስ ወይ ማቴዎስ ከሁለት አንዳቸው ተሳስተዋል። አይደለም አሁን እኔ ላስረዳ። አሁን ይህ ምርጥ አድርጌ ማለት ልመልስልህ ነው ቃሉን። ከተሳሳትኩኝም ታረመኛለህ፣ ችግር የለውም። እያነበብከው ነው። ቃሉ ስለ አንተ አነባብና ወይም ስላረዳዱ ምንም ስህተት የለብህም። ግን ምን ማለት መሰለህ ትርጓሜው ኢብራሂም አፖሎጂቲክስ ውስጥ የኢብራሂም አፖሎጂ ውስጥ ወይም ንጽጽር ላይ እየተከራከሩ ነበረ ብሎ አንድ ሰው ጻፈ። አንደኛው ደግሞ ሽደንና ሳላ የሚባሉ ሁለት ሰው እየተከራከሩ ነበሩ ብሎ ጻፈ። ገብቶሃል አይደለ? እዚህ ላይ ስንት ሰዎች አለን? ብዙ ሰዎች። አዎ እየተከራከሩ ነበረ። ይሄ ዋን ኦፍ ዘም ከነሱ አንዱ። ሁለተኛው በግራ በኩል ያለው አቅጣጫ፣ ፖዚሽን፣ ፕሪፖዚሽን ምንም የሚያስታውሰው ነገር የለም። ከተሰቀሉትም ጭምር እየሰደቡት እንደሆነ ኢንክሉድ አድርጎ እየተናገረ ነው እንጂ ቁጥሮቹ ሁለቱም ተሳደቡ፣ ሶስትም ተሳደቡ፣ አንድም ተሳደቡ፣ ስንት እንደተሰቀሉ ኢቭን እንኳን አላወቅንም ነው የኔ ጉዳይ። ገባ? አኮርዲንግ ቱ ሂስትሪ ሁለት ሰዎች ናቸው እኮ። አኮርዲንግ ቱ ሉቃስ ነው ያወቅ ነው። ያኔ ደግሞ ሉቃስ ሲነግረን በግራ በኩል የነበረው አንደኛው ነጠለው እና እሱ ነው ሲሳደብ የነበረው አለ። ስለዚህ ያስኬዳል ነው ሁለታችን። እኔ አንተም ትክክል ነው። ማያስኬደው ምሳሌም አያስኬድም። ምሳሌ በፍጹም አያስኬድም። ኦኬ የመለስኮም አያስኬድም። ምንድሮ ማያስኬደው ነጥሎ አንዱ ተሳዳቢው ይሄ ነው። ኦኬ ይሄኛው አልተሳደምም እየተባለ አንዱ ቦታ ደግሞ ይሄኛውም ተሳደበ ሲባል ነው ግጭት የሚሆነው። ይኸውልህ ጠለቅ ብሎ ሲያብራራ ይሄኛውን ባያስወጣ ኖሮ ልክ ነበርክ። ነገር ግን ይሄኛውን ምንድን ነው ያደረገው? አጠቃለለው። የዚህኛውን ብቻ ቢያብራራ ማቴዎስ ይሄኛውን እኮ አልነካውም፣ እሱም ብቻ አብራራው ይባላል። ይሄኛውን መስገባ ወደ ጨዋታው ናግባ አለው። ሁለቱም ወንበዴዎች ተሳዳቢ ናቸው አለ። ይሄኛው ደግሞ አንዱ ወንበዴ ሲሳደብ አንደኛው ደግሞ ይከላከልለት ነበር ለኢየሱስ ይላል። ይሄ ጠለቅ ብሎ የማብራራት ጉዳይ ሳይሆን ቀጥታ ከማቴዎስ ጋር መጋጨት ነው። ይሄ ግጭት መሆኑን የምታውቀው በነገራችን ላይ ቸርች ፋዘሮች፣ የመጽሐፍ ቅዱስ አዋቂዎች መጋጨታቸውን ስታይ ነው። የቤተክርስቲያን ሊቃውንቶች ይጋጫሉ። በዚህ ዙሪያ ምን ትላለህ? ምንድን ነው መሰለህ ግጭት መሆኑን የምታውቀው እንደዚህ ነው። በቃ ጄሮ ምን ብሎ ተናገረ? አት ፈርስት ኢች ቴፍ ብሎስምድ አለ። መጀመሪያ ላይ ሁለቱም ሌቦች ተሳደቡ አለ። በት አፍተር ዘ ሰን ሃድ ፍሌድ፣ ፀሐይ ከጨለመች በኋላ ደርዝ ሾክ፣ ምድርም ከተንቀጠቀጠች በኋላ ሮክስ ስፕሊት አፓርት፣ ድንጋይ ለሁለት ከተሰጠቀ በኋላ ዳርክነስ ፌል፣ ጨለማ ከወረደ በኋላ አንደኛው ደንግጦ ተመለሰ ይላል። እሱ ልክ እንዳልሆነ ቅድም አይተናል። አውግስቲን ኦፍ ሂፖ ደግሞ ምን ብሎ ይናገራል? የተሳደቡ እኮ አንዱ ብቻ ነበረ፣ አንዱ ነው እንደ ብዙ ቢጠራው ይላል። አንዱ ሰው እንደ ብዙ ይጠራል። አንድ ሰው ከአንድ በላይ እንደሆነ አድርጎ ተጠርቶ ነው ብሎ ይናገራል። አንደኛው ሁለቱም ይሳደባሉ ይላል። አንደኛው ተሳድቦ ሳይሆን አንዱ ሰውዬ ብቻው ሲሳደብ ብቻው